ጤና ይስጥልን ተስፋዬ ነኝ ከዘ ቱቶሪያል አካዳሚ። ይህ አፋን ኦሮሞን በአማርኛ የምንማርበት ክፍለ ጊዜ ነው። ባለፉት ቪዲዮዎች በተለያዩ ርዕሶች ላይ አፋን ኦሮሞን እንዴት መናገር እንደምንችል አይተናል። ሰላምታ እንዴት እንደምንሰጣጥ፣ እንደምንተዋወቅ፣ ቤተሰብ አባላት ምን እንደሚባሉ አይተናል። ይሄ ተከታታይ የሆነ ቪዲዮ ነው። ዛሬ የምንማረው ርዕስ አንድ ነገር መጥላትና መውደዳችንን የምንገልጽበት አጫጭር የሆኑ የኦሮምኛ አረፍተ ነገሮችን የምናይበት ነው። እነዚህን አረፍተ ነገሮች በመጠቀም ሌሎችን አረፍተ ነገሮች በመፍጠር ሰፋ ያለ የኦሮምኛ የአፋን ኦሮሞ ልምምድ ማድረግ ትችላላችሁ የኔ ምክር ነው። ስለዚህ ዛሬ የምናየው በዚህ በመውደድ እና መጥላት ላይክስ ኤንድ በምንወዳቸውና በምንጠላቸው ነገሮች እንዴት ሐሳባችንን እንዴት እንደምንገልጽ የምናይበት ይሆናል። ተከታተሉ ከኔ ጋር። ጃለቹፍ ጅቡ ጃለቹ ማለት መውደድ ማለት ነው። ጅቡ መጥላት ማለት ነው። እና ማለት ነው። መውደድና መጥላት የሚገልጹ መውደዳችንና መጥላታችንን የሚገልጹ አረፍተ ነገሮችን አብረን እናያለን። አማርኛን ከነትርጉሙ በኦሮምኛ ማለት ነው። ዋላ አይ ነው ምን እያሰባችሁ እንደሆነ ታዩ። ቀይ ወጥ እወዳለሁ። ቀይ ወጥ እወዳለሁ። ኢቶ ዲማ ነንጃለዳ። ኢቶ ቀይ ማለት ነው፣ ወጥ ማለት ነው። ዲማ ቀይ ማለት ነው። ነንጃለዳ እወዳለሁ። ኢቶ ዲማ ነንጃለዳ። ኢቶ ዲማ ነንጃለዳ። ከዚህ የሚያስቸግራችሁ ነንጃለዳ ነው። ምክንያቱም ዳ የኦሮምኛ ድምጽ ስለሆነ ሜቢ በአማርኛ ውስጥ ስለሌለ ግን ተለማመዱ። ዳ ዳዳ ዳዲ ዴዲ ዴቡ ተለማመዱ። ዳ አይደለም፣ ነንጃለዳ አይደለም። ኦኬ ነንጃለዳ ነው። ተለማመዱ፣ ትለምዳላችሁ። እኔም እንደሱ ነው የተማርኩት ተለማመጄ። እኔ ቡና እወዳለሁ። አኒ ቡና ነንጃለዳ። አኒ ቡና ነንጃለዳ። አኒ ቡና ነንጃለዳ። አንተ ምን ትወዳለህ ወይም አንቺ ምን ትወጂያለሽ? በኦሮምኛ ሁለቱም አንድ ነው። አትማል ጃለታ። አትማል ጃለታ ምን ነው። ኦኬ ስለምን፣ መቼ፣ እንዴት ምን መጣበታለን ስለነዚህ ጥያቄዎች። እዚህ ግን ስለ ማል የሚለው ምን ማለት ነው? አትማል ጃለታ። አንተ ምን ትወዳለህ ወይም አንቺ ምን ትወጂያለሽ? በአንድ አረፍተ ነገር ነው ማለት ነው። ልክ ቅድም እንደነገርኳችሁ አት በእንግሊዘኛ ዩ የሚለው አይነት ትርጉም ነው ያለው ለወንድም ለሴትም። እኔ አንተን እወድሃለሁ። እኔ እወድሃለሁ። እኔ እወድሻለሁ። ሶስት አረፍተ ነገር ነው። እኔ አንተን እወድሃለሁ። እኔ እወድሃለሁ። እኔ እወድሻለሁ። አን ስንጃለዳ። አን ስንጃለዳ። ስን ማለት ዩ ማለት ነው። አንተን ወይም አንቺን ማለት ነው። ቅድም እንዳየነው አን እኔ ማለት ነው። አን ስንጃለዳ። ኦኬ አን ስንጃለዳ። እወድሃለሁ፣ እወድሻለሁ፣ ስንጃለዳ። ልክ አማርኛ ውስጥ እኔ የሚለው እወድሃለሁ፣ እወድሻለሁ በሚለው ውስጥ እኔ በውስጥ ታዋቂነት እንደተያዘ እንዲሁ ስንጃለዳ እኔ የሚለው እዛ ውስጥ ተደብቋል። አን ማለትም አያስፈልግም። ኮንቴክስቹዋሊ ደግሞ አን ማለትም የምንልበት ጊዜም ደግሞ ይኖራል ማለት ነው። ልክ እኔ እንደሚለው በአማርኛ ስንጃለዳ
ስንጃለዳ I'm sure አማርኛ ቋንቋ አፍ መፍቻ የሆነ ሰው ስንጃለዳ ማለት በጣም ይከብዳል። ስንጃለዳ ነው ብዙውን ጊዜ ስሉት የምሰማው። ግን መለማመድ በጣም ፈርስት ስቴፕ ነው ኦሮምኛን በትክክል ለመናገር። ስንጃለዳ ጀስት እንደ ዳ ስንጃለዳ ምላሳችን ወደ ጥርሳችን ይጠጋል ጣ ስንል ማለት ነው። ያን ተለማመዱ። አልወድህም አልወድሽም ስንጃለዱ ሲንጃለዱ ሲንንጃለዱ ማለት እንችላለን። ስንጃለዱ ይህን ኖት እንደማለት ነው። አፍራሽ ነው በኦሮምኛ ስንጃለዱ። ይህን ቤኩ አላቅም ማለት ነው። ከስንጃለዱ አትጥላኝ አትጤኝ ና ህንጅብን ይህን አሁንም አፍራሽ ነው። ነንጅብን አትጤኝ አትጥላኝ ነንጅብን በትክክል ብንናገር ይህንን አንሳም ነንጅብን ነው የሚባለው። እንደ አንድ ቃል ይመስላል ግን ሲጻፍ ና ህንጅብን ተብሎ ይጻፋል። እኔ ሐሜት አልወድም አነ ሐማ ህንጃለዱ። ይህን እንዳልኳችሁ ኖት ኖ ማለት ነው። ኔጌቲቭ ነው። አልወድም አለ የሚል በአማርኛ የተለየ ቃል አይደለም። እኔ እስከማውቀው እንደ አፍራሽ እንደሆነ ግን እናውቃለን። አልወድም ስንል እንደሱ እንደማለት ነው። ሐማ ማለት ሐሜት ማለት ነው። አነ ሐማ እንጃለዱ እሱ መጠጣት አይወድም። እን ዱጉ እንጃለቱ inni dhuguu hin jaallatu. inni dhuguu hin jaallatu. አሁንም መጣ። inni dhuguu hin jaallatu። ዲስከሬጅድ አትሁኑ። ለአማርኛ ተናጋሪ የሚከብደው ብቸኛ ድምጽ ይሄ ድምጽ ነው። ሌላ የለም። አብዛኛው ሳይሆን ሁሉም የጋራ ድምጽ ነው ያለው። እኒ ዱጉ እንጃለቱ። እሷ ድመት አትወድም። ኢሼን አድሬ እንጃለቱ። ኢሼን አድሬ እንጃለቱ። ኦኬ ኢሼን አድሬ እንጃለቱ። በእሱና በእሷ መካከል የድምጽ ልዩነት ብቻ ነው። እንጃለቱ ለወንድ ነው ሁሌም። እንጃለቱ ለሴት ነው ሁሌም። እንጃለቱ አትወድም እንደማለት ነው። ክሊርሊ የሴት ነው አትወዳ። እንጃለቱ አይወድም ለማለት ነው። ክሊርሊ የወንድ ነው። እንጃለዱ ክሊርሊ የእኔነት ነው። ኦኬ እነርሱ ወሬ አይወዱም። ጀሪ ኦዱ እንጃለተን። ኢሳን ኦዱ እንጃለተን። ጀሪ ወይም ኢሳን እነርሱ የሚለው ነው መጠቀም እንችላለን። ለምናከብረው ሰው ግን ኢሳን ነው ጀሪ አንልም። ጀሪ ስንል ኦልዌስ ፕሉራሊቲን ያመለክታል። ጀሪ ኦዱ እንጃለተን። ኮንፊውዝ አርጋችሁ ኦዱ አሁኑ ሌላ ትርጉም ይዞ ዜና ማለት ነው። በፊት ወይም ካልቸራሊ ወይም በኮመን ኦሮሞ ኦዱ ማለት ወሬ ማለት የሰፈር ወሬ እንደማለት ነው። ሐሜትን ሰው ኦኬ። ኢሳን ኦዱ እንጃለተን። እሳቸው ውሸት ይጠላሉ። ኢሳን እዛ ጋም ተጠቅም ነው ኢሳን ማለት ነው። ኢሳን ሶባ ጅቡ
isaan soba jibbu. isaan soba jibbu. Okay? እሷ ድመት ትጠላለች። ላይ ያለውን እዩ። እሷ ድመት አትወድም። እሺን አድሬ ጅብት። እሺን አድሬ ጅብት ወይም ደግሞ እሷ የሚለው እሺን ሲሆን ኢሴን ማለት እንችላለን። ኢሴን አድሬ ጅብት። ኢሲን፣ ኢሺን፣ ኢሼን፣ ኢሴን የተለያየ አካባቢ እሷ የምትጠራበት እሷ የሚባለው የምትጠራበት ነው ማለት ነው። ኢሺን አድሬ ጅብት፣ ኢሼን አድሬ ጅብት፣ አድሬ ንጅብት ወይም ደግሞ ኢሴን አድሬ ጅብት። እንደሱ ማለት እንችላለን። እሱ ውሸት ይጠላል። እን ሶባ ጅባ። እን ሶባ ጅባ። ይሄ በታች ከታች ያሉት በይጠላሉ የተመሰረቱ አረፍተ ነገሮች ናቸው። አይወድም፣ አትወድም በሚል ደግሞ ከላይ የተመሰረቱ ናቸው። ክሊርሊ እንደምታየው ከላይ ያሉትና ከታች ያሉት በሁለቱም መውደድና መጥላታችንን መግለጽ እንችላለን ማለት ነው። ኦኬ እነዚህ አረፍተ ነገሮችን እርስዎ ምን ይወዳሉ? ቡና ወይስ ሻይ? እስን ማል ጃለቱ? ቡና ሞ ሻይ? እስን ማል ጃለቱ? ቡና ሞ ሻይ? እስን ማል ዱግዱ? ቡና ሞ ሻይ? እስን ማል በርባዱ? ቡና ሞ ሻይ? ሞር እስን ማል ጃለቱ? ቡና ሞ ሻይ? እርስዎ ምን ይወዳሉ? ቡና ወይስ ሻይ የሚለው ሞር ከእንግሊዘኛ ተተርጎመ ይመስለኛል ሐሳቡ። ግን ስንናገር እስን ማል ጃለቱ? ቡና ሞ ሻይ? እስን ማል በርባዱ? ቡና ሞ ሻይ? ሞር እስን ማል በርባዱ? ቡና ሞ ሻይ የሚለው ነው በኦሮምኛ። እናንተ ምን ትወዳላችሁ? እስን ማል ጃለቱ? እንደገና እስን እና እርስዎ እዚህ ጋር ደሴም ነው። እስን ይሄ ለብዙ ሰው ሲሆን ይሄ ለአንድ ሰው ለምናከብረው ሰው ማለት ነው። እስን ማል ጃለቱ። እሳቸው ቀልድ አይወዱም። ኢሳን ቆሳ hinjallatan. ኢሳን ቆሳ ማለት ቀልድ ማለት ነው። ኢሳን ቆሳ hinjallatan. እነርሱ ይህንን አይወዱም። ጀሪ ከና hinjallatan. ጀሪ ከና hinjallatan. ከና ማለት ይህ ማለት ነው። ጀሪ ቅድም አይተናል። ወደድክም ጠላህም። ጃለቱስ ጅብቱስ። ጃለቱስ ጅብቱስ። ጃለቱስ ጅብቱስ። እነዚህ ብዙውን ጊዜ ለኮሙኒኬሽን የምንጠቀምባቸው ናቸው። ስለዚህ ለንግግር መነሻ ይሆኗቸዋል ብዬ ነው። ኦኬ የሚቀጥለው የጥያቄ ክፍለ ጊዜ ነው። የመልሱን ፊደሎች ብቻ ኮሜንት ላይ ጻፉ። አንተ ብትጠላኝም እኔ እወድሃለሁ። አንተ ብትጠላኝም እኔ እወድሃለሁ። ይሄን በኦሮምኛ እንዴት ብለን ነው የምንለው? አትነጂቢ አንስን ጃለዳ። አትነጂቢ አንስን ጃለዳ። አትነጂብቱሌ አንስን ጃለዳ።
atnajibitullee anis hin jaalladha. Atnajibbitus anis hin jaalladha. Atnajibbitus anis hin jaalladha. Okay, መልሱን ጻፉልኝ። ምጽፉት A B ወይም C ብቻ ነው። ጥያቄውን ተጽፉም ሁሉንም ምርጫው ላይ ያሉትንም አረፍተ ነገር አትጽፉ። እኔ ከቪዲዮ ላይ አይቼ የእናንተን መልስ ትክክል ከሆነ ትክክል፣ ትክክል ካልሆነ ትክክለኛው መልስ ነግራችኋለሁ ማለት ነው። የዛሬው ፕሮግራም እዚህ ጋር አጠቃልላለሁ። የሚቀጥሉት ፕሮግራሞች ለመከታተል ሰብስክራይብ ማድረግ ከፈለጋችሁ ሰብስክራይብ አድርጉ። ተመላልሼ ማየት ይችላል ካላችሁም ተመላልሳችሁ እዩ። ፕሮግራሙ በየጊዜው በየቀኑ ወይም በየ2 3 ቀኑ ወይም በየሳምንቱም ሊሆን ይችላል አፕሎድ አደርጋለሁ። ስለዚህ እንዳያመልጣችሁ እንድትከታተሉ እንድትማሩ አበረታታችኋለሁ። ከኔ ጋር ስለቆያችሁ አመሰግናለሁ። መልካም ጊዜ። ሰላም።